እናቴ ትሙት አባቴ ይሙት የብዙዎቻችን መሐላ ነው። ብዙዎቻችን ከባህል ከወግ ከምናምን የመጣ ነገር ይህንን ነገር ለምደነዋል። እናቴ ትሙት አባቴ ይሙት እንትና ይሙት። በተለይ ደግሞ ወደኛ ሀገር በጣም የተለመደ ነገር ቢኖር በአባት በአያት በእህት በወንድም ምናምን ይማላል። በነዛ ሰዎች አንድ ሰው ከማለ በቃ መሐላው በጣም ትልቅ ነው። እናቴ ትሙት ብሎ ከማለ መሐላው ትልቅ ነው ተብሎ የሚታሰብበት ሁኔታም አለ። ይሄ ነገር በእስልምና ይፈቀዳል ሲባል አይፈቀድም፣ አይቻልም። طيب የአላህ መልእክተኛ አለይሂ ሰላቱ ሰላም አላ አዋጅ አሉ ኢነላህ የንሃኩም አላህ ይከለክላችኋል አንተሕሊፉ ቢአባኢኩም በአባቶቻችሁ ከመማል ፈመን ካነ ሐሊፈን አንድ ሰው መማል ከፈለገ ፈልየሕሊፍ ቢላህ በአላህ ሱብሓነሁ ወተዓላ ይማል አሉ። ወኢላ ወይም ደግሞ መማል ካልፈለገ ደግሞ ፈልየስሙት ዝም ይበላል አላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ መማል አይቻልም። ሽርክ ላይ ራሱ ሊጥላችሁ ይችላል፣ ወይም ደግሞ ትልቁ ሽርክ ላይ ራሱ ሊጥላችሁ ይችላል። ይሄ መማል የሚባለው ትንሹ ሽርክ ነው በነገራችን ላይ፣ ግን ትልቁ ሽርክ ራሱ መንደርደሪያ ነው። ትንሹ ሽርክ የትልቁ ሽርክ መንደርደሪያ ነው አይደለ? ስለዚህ ትንሹ ሽርክ መካከል ራሱ ይካተታል ማለት ነው። እና ጥንቃቄ አድርጉ። በአባት በእናት በአክስት ባጎት የምትምሉ ካላችሁ አላህ Subhanahu Wa Ta'ala ፈርተን ልናቆም ይገባል። ልምድ ምናምን ሊኖርብን ይችላል፣ ግን ልምድን በልምድ ለመቀየር ሞክሩ። መማል ካለባችሁ በአላህ መማሉ፣ ዝም ብላችሁ በሆነ ባልሆነው ወላሂ ራሱ ማለት የለብንም። ግን መማል ካለብን በአላህ ነው መማል ያለብን። በእናት በአባት በእህት በወንድም ወይም በተለያዩ ነገራቶች መማል ግን አይቻልም። ከአላህ ውጭ ሲጀመር መማል አይቻልም። አላህ በፍጥረታቱ ሁሉም መማል ይችላል። እኛ ግን ከሱ ውጪ በማንም መማል አንችልም። ኢንሻአላህ አላህ ይحفظكم። ወሰላሙ አለይኩም።